السلام عليكم ورحمة الله وبركاته. ودنا يتكبراتو የባቤ ሚዲያ አድማጮች ሌላ የቀርበናል ከዜና ጋር መሐመድ አሚን የመርከዙ ኢማን መስራችና መሪ የሆኑት ጠቅላይ ሚኒስትር አህመድ አህመድ ዛሬ 15 ልጆችን ባሆሩ ከአራት በላይ ደግሞ በሰላሳ ጁዝ በማስከተም ምርቃቷል ውድ ጓደኞቻቸውና ብዙዎች በሸኮች በተገኙበት አስመርቀዋል እኛም ተገኝተንበታል ከነዚህ ተማሪ ጀግና ካለልኪ በወቅት መርከዙ ላይ ተቀላቅላ በሁለተኛው ወራ ትልቅ ሞባይል ከይር እንድትጎናጸፍበት አስባ ትልቅ ሞባይል ከርስፋፈበት ክላብ ገዝታላቸው ዛሬም በምርቃቱ ላይ ትልቅ ስጦታን እንደ አበረከተችላቸው ተገልጿል ማንኛውም አሚር እንደፋነ መልክ እንዲሆን የባቤ ሚዲያ ዳይሬክተር መልእክት ነው ኡስታዝ ማለት ዲንን የሚያጎናጽፍ ሲሆን ማንኛውም ተማሪ ከኡስታዙ ራሱን እንዳይቆጥብ ባለው አቅሙ ወቀቱም ሆነ ጊዜውን ገንዘቡም ሆነ የፈለገው ነገር ከኡስታዙ ጎን መቆም ትልቅነት እንጂ ትንሽነት አይደለም አላህ ዘንድም ትልቅ ደረጃ ይኖራል እንጂ ምንም አይናቅም ብር ጠፊናት ወቀት ግን አረፍን መስራት ለተጠቀመበት የነገ ቤታችን ብርሃንነት ሸፋሃን ይሆንልን አድምራንን በቀራን የመሳሰሉትን ቁርአን ያስቀሩ ነገ ምስክርነት ስለሚወጡልን ይሄንን ባችሁ ከኡስታዛችሁ ጎን ነው ትልቅ አርጋችሁ የምታስቡት ተሳስታችኋል ፋጡማ ምስጋናችን ከልብ ነው ያለ ባቤ ሚዲያ ፋጡማ ለራሷ አመቱን እዚህ ላይ ስትቀመጥ አንድ ቀን ቁርአን አላቅም ብላ ከግሩፕ ወጣታቅም ለኡስታዝን ፊታን ስታታቅም ዛሬም ትልቅ ነገር ስታዘጋጅ በደስታ ሲሆን ማንኛውም መርከዝ ላይ የምትመሩ አሚራቶች እንደ ፋጡማ እንድትሆኑ ምኞታችን ነው ፋጡማ ያን ሌላችሁ ስባችሁ ስላልተያዘ ስለሆነ በፋጡማ ሁላችሁም ተጠርታችኋል እንላለን ከይቅርታ ጋር ባቤ ሚዲያ ዳይሬክተር እንዳሉት ቁርአን መቅራት ብቻ ጥቅም የለውም ዛሬ ላይ ቁርአን በብዙ ቦታ ይቀራል ግን መተግበር ላይ ማንም የለም ቁርአን ሲቀራ ቁርአን የሚለውን በደንብ መከታተል እንዳለብን ይመክረናል እቶቻችን በብዙ ቦታ ይቀራሉ አንዳንድ ግን ብዙ ነገር ይታይባቸዋል በዚህ መርከዝ ላይ ፕሮፋይላቸው ያስቀምጡ ሌላ ቦታ የሚቆሙት ልጆች እባካችሁ ራሳችሁን እንድትጠብቁ የዘመኑ ሶሻል ሚዲያ አስፈሪ ስለሆነ ነገ ግንኙነታችን አይቀርም ራሳችንን እንድንጠብቅ ባቤ ሚዲያ ዳይሬክተር እቶቻችን ፊታችን ገልጸን ቲክቶክ ላይ እንድንቀመጠው ብዙ ነገራችንን እየገላለጡ ራሳችንን እንድንጠብቅ አደራችን ይላሉ ባቤ ሚዲያ ኡስታዝ ሲጠሩ ማዳም ተቆጣችን ከታች መቀመጥ ወይም ሸበካ ሲያገናኝ ከግሩፕ ቁርአን ትቶ እንዲጋ መጀናጀንና የሰውን ስቶር በማት ላይክ እና ሼር ወይ ኮፒ ሊንክ ይሄ ቲክቶክ ምኑት ነገር ወደ ሌላ ሚዲያ ለመሄድ ይሄ ውሸት የምንዋሸው ኡስታዝና አሚራቶች ወይ ኮሚቴዎች ነው እንጂ ዋሸው ከአላህ አንድ ነገር ማመልጥ እንደማይቻል ገልጿል የራሳችን ጠብቀን ወደ አላህ መቅረብ አለብን አላህ ይህንን እድል ሲሰጠን አልহামዱሊላህ ያን በቁርአንን በስነ ስርዓት ቀርተን ታገራችን ስንወጣ የብዙ ሰው ሐሳብ ራሱን መቀየርና ቤተሰብ ነበር አሁን ግን አላህ ይህንን እድል ፈጥሮላቸው ዲናችንን እንድትማሩ የሁለቱን ዓለም እንድትጎናጸፉ ስለወፈቃችሁ ራሳችሁን እንድትጠብቁ ይላሉ ዳይሬክተራችን እኛ መልእክታችን ይሄ ነው ለዛሬ በዚህ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ